እኔ ብቻ ነኝ ግን ከተራዊ ስመለስ ጣፋጭ ነገራቶች እንዳለ የሚያምሩኝ። እንደኔም ከሆናችሁ ይሄን ጣፋጭ ሰርታችሁ ሞክሩት። አሰላሙ አለይኩም እንዴት ናችሁ? ይኸው በረመዳኑ ጉንፋን ይዞኝ ድምጽ ሁላ ተቀይሯል። ለክሬሙ መጀመሪያ 2 ኩባያ ወተት ታደርጋላችሁ። ግማሽ ኩባያ ስኳር፣ ጣፋጭ በጣም የምትወዱ ከሆነ በደንብ ጨምሩበት። ቫኒላ ትንሽ እያርጋችሁ፣ ጨውም ትንሽ እየታርጋላችሁ። 3 የሾርባ ማንኪያ ካካው ፓውደር ካላችሁ እሱን ጨምሩበት። 2 የሾርባ ማንኪያ ደግሞ የበቆሎ ዱቄት ከዛ ቡና ነስካፌ ቢኖራችሁ ጥሩ ነው። ከሌላችሁ 1 ሻይ ማንኪያ ቡና አድርጉና በደንብ ካዋሃዳችሁት በኋላ በአነስተኛ እሳት ትጥዱታላችሁ። እንደዚህ የሚይዝ ድስት የኔ አሁን የሚይዝ ድስት ነው። እንደኔ ካላችሁ በጣም አማሱት ቆማችሁ ነው ማማሰል ያለባችሁ። ይዞብኝ ለራሱ በሌላ ድስት ቀይሬው ነው። ጥቁር ስለሆነ እንዳራራ ምናምን አያስታውቃችሁም። ጣዕሙ ግን በጣም የሚያስጠላ ነው የሚሆነው። ቸኮሌትና ትንሽ የገበታ ቅቤ አድርጌበታለሁ። እዚህ ጋር አሁን ከሳት አውርጄዋለሁ። እንደዚህ ስለወፈረልኝ ማለት እሳት ሲወድ ራሱ በደንብ ስለሚወፍርላችሁ በጣም ባታወፍሩ ጥሩ ነው። ትንሽ ከቀሰቀዘ በኋላ ፍሪጅ ስላለለው ለሰዓት ከተቱትና ካወጣችሁት በኋላ ግማሽ ኩባያ መያል ዊፒንግ ክሬም አድርጉበት። ከሌላችሁም ችግር የለውም ግን ይበልጥ ያጣፍጠዋል። ከዛ በተደረደሩበት ሰሃን ላይ ይሄ ነጭ ብስኩት አለ አይደለ ክሬም የሌለው እሱን ቡና ውስጥ ወይ ቡና በወተት ውስጥ እየነከራችሁ እሱን ክሬም ያደረጋችሁ ተደራድሩታላችሁ እስከ መጨረሻ ድረስ። ስትሮቨሪ ደግሞ ጣዕሙን ኮስተር ለማድረግ ይጠቅማችኋል።